እዛ ቦታ የሚሰገድ ሶላት የለም ከዚህ ከሁለቱ ረካዓ ሶላት العيدين ውጪ አሰጋገዷን ያው ኢማሞች ስለሚያውቁ በአግባቡ ይመሩታል በዚህ መልኩ ይደረጋል ከዛ ውጪ በዒድ الفطر ዕለት እርድ ማረድ ሱና አይደለም ቢድዓም አይደለም የፈለገ ሰው ስጋ ለብላ ያለ ያርዳል ግን ዒዱን ምክንያት አድርጎ የሚደረግ ነገር የለም ከዛ ወጣ ካለ በኋላ ሴቶች እንዲሁ ነሺዳ ነገር ቢሉ ከበሮም ቢመቱ የተፈቀደ ነው ለወንዶች አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃገረዶች አይሻ ቤት ገብተው አታሞ ነገር እየመቱ ሲነሽዱ ሲዘፍኑ ፊታቸውን ዞር አድርገው ዝም ብለው ቁጭ ብለዋል እንደውም ገደም ብለዋል ነው ሙስሊም ሪዋያው የሚለው ከዛ አቡበክር መጡ አቡበክር ሲመጡ አቢ መዝሙር الشيطان بين يدي رسول الله صلى الله عليه وسلم ለመሆኑ የሰይጣንን መዝሙር በአላህ መልእክተኛ አጠገብ ትላላችሁ እንዴ አሏቸው دعهما ተዋቸው فإن لكل قوم عيدا وهذا عيدنا ያንዳንዱ ህዝብ የራሱ ክብረ በዓል አለው ይሄ ደግሞ የኛ በዓላችን ስለሆነ በዓሉ በዓል ይምሰል ብለው ፈቀዱ ረሱላህ ሰለላሁ ዐለይሂ ወሰለም እንዲህ በዚህ ደረጃ ይፈቀዳል ከዚህ ውጪ ወንዶች ያውረገረጉ የሚሉት ነሺዳ የለም እሱ ምናልባት ጦር ሜዳ ላይ ምናምን ነው በሙዚቃ መሳሪያ የተደገፈ ምናምን ነገርም አይደረግም እንግዲህ ዒድ የደስታ ቀን ነውና ዘመድ አዝማድ መዘያየር የመልካም ደስታ መግለጫዎችን መቀባበል ይሄ ሁሉ ሱና ነው የዒድን አፈጻጸም ለመናገር ሰፊ ጊዜ ነው የሚፈልገው ይህች አጭር መልእክት ግን አስፈላጊ መስላ ስለታየች ነው እነዚህን ቁም ነገሮች ያስታወስኳችሁ እንግዲህ ሶላታችንንም ዒባዳችንን በሙሉ አላህ ይቀበለን